የከፈለችው ህጋዊ ሆና መጣ ለመስራት ነበር። አሁን ቀራማ ውስጥ ገብታለች። ወጥቶናል። ችግር የለውም። ስራ ሲገኝ ገብቶ ቀራማ ተክፊት ተደርጎ ስራ ትገባለች። ለምን ዝም ብላ ነው እንደ የመጣችሁ? ፌር የሆነ ነገር ትክክለኛ ፍርድ የሚፈረድ ከሆነ ማናኛቸው ቢሮ ናቸው። ጭራሽ ሲጀመር ያወጣ ነው በዚህ ወጥቶ በዚህ ላሉ እንጂ መጣች እቺ ልጅ አይደለም መታ ኢማራት ገብታለች። መንገድ ላይ አልቀረችም። መታለች። የሰራችውን ሰርታ ልካለች። ሌላ በደለች። እኔ ጋር መታ ነበር እኮ እኔ ጋር ነበር። 1000 ድርሃም ነው የላከችው በ7 ውስጥ። ስራ አላገኘችም። ስራ አላገኘችም እኮ ተናገረች። ያመጣሻት አካል እኮ አንቺ ነሽ። አንቺ ስራ አግኝተሽ ልታሰሪያት የሚገባው ነው የሚገባው አይደለ? እኔ ስራ ተገኝቶ ቀራማዋን ተክፊት ተደርጎ ቀራማዋን እከፍላለሁ ተባለ እኮ አለቀ። በጣም ጥሩ። 1050 ድርሃም ቀራማዋን ትከፍያለሽ። 400 ድርሃም ሁለተኛው ቤት መዳም የቆረጠችባትን 400 ድርሃም ትከፍያለሽ። አንድ ላይ 1450 ድርሃም እና ፓስፖርቷን ታመጫለሽ። ችግር የለውም። ከዚህ በኋላ ደግሞ ብቁ አይደለሽም ሰራተኛ ለማምጣት። አንደኛ ማሳረፊያ የለሽም፣ ሁለተኛ መታበያቸው የለሽም። ምክንያቱም እቺ ልጅ በደሞዟ ነበር ስትበላ የቤት ኪራይ ስትከፍል የነበረው። ስለዚህ ይህ ህገወጥ ስራ ነው እየሰራሽ ያለሽ። ይህንን ልታቆሚ ይገባል። አሁን ደሷ ለመስከረም 1450 እና ፓስፖርቱን መሲ ብርጅስቶን ጋር ላኪ። እልከዋለሁ። እኔ ዱባይ ነገ ስለምሄድ እልከዋለሁ። እሰጣታለሁ ለመሲ። መስዬ ነገ ሂዊ የቀራማውን 1050 ድርሃም እና 400 ደሞዟን ማዳም የቆረጠችባትን 1450 እና ፓስፖርት ትሰጥሻለች ነገ አምጥታሽ። ከዛም በኋላ ለመስኪ ስራ እንፈልጋለን። ቀራማ ይከፈላል። ቃማ ይሰራላታል። ስራዋን ትሰራለች። መስኪን ትናንትና ብዙ ልጆች ላይ ማገዝ እንፈልጋለን። የአባቷን አካውንት አባቷ ከብት ሽጦ የላካትን 150 ሺህ ደላላ የበላባትን አፈሪ ብሉና ኢንሻአላህ የእሷን 150 ሺህ ደላላ አፈሪላ እና ድንቅነሽን ፎቶዋን ታመጫለሽ። እሺ ካላመጣሽ እኔ ስራ አልፈልግልሽም። ፎቶዋን እፈልጋለሁ። ፎቶዋን ለጥፌ ቪዲዮ ሰራለሁ። አንድ ሰው በሷ እንዳይመጣ ተቀብያታለሁ። ፎቶውን እንዳይደልቱባት ቀድሜ ወደ ነው ላኪልኝ ዋትስአፕ ላይ እኔ ፎቶዋን ለጥፌ አድሬሷንም ሰጭኛሽ አድራሻዋንም እጠቅሳለሁ። ገባሽ? ከዛ ሂዊን ማገዝ የምትፈልጉ የአባቷን አካውንት ይዛ መጣለች። ሂዊን ማገዝ የምትፈልጉ አለኩም ጭራሽ መስጊድ ማገዝ የምትፈልጉ የአባቷን አካውንት ይዛ መጣለች። ስራ እስኪገኝላት ድረስ ከኔ ጋር ሱቅ ትውላለች። ሞባይል እየሸጠች አቡ ወይኔ መስዬ ምን አባቴ ላርገሽ? እኔ እናት እሳይ ተባረኪልኝ። ይኸውልሽ ሴም ካርድ ተገዝቶልሻል። ዋትሳፕ ትከፍትልሻለች መሲ። ዋትሳፕ ላይ እናወራለን። ስራ እንፈልግልሻለን። ፕሊዝ ጋይስ ስራ ፈልጉላት ለመስኪ። እኔ የምፈልግልሻለሁኝ ስራ ኮንትራት ነው። ትናንትና አንድ ወንድማችን በመሲ በኩል ኢቃማ ምናምን ብሎ ነበር። እኔ ግን አልስማማም። ከይቅርታ ጋር አሰብኩበትና ፍሪ ቪዛ መሆን የለብሽ ኮንትራት ክትት ብለሽ 2 ዓመት ሰርተሽ ብርሽን ይዘሽ ቤተሰቦችሽ ጋር ሂጂ። አሁን አንቺ ፍሪ ቪዛ ውጭ አሰራሽ ማለት ህይወትሽ ይበላሻል። ይቅርብሽ። እሺ እኔ እንደ ታላቅ እህትሽ ስመክርሽ ኮንትራት ጥሩ ቤት ይፈለግልሽና ክትት ብለሽ ስሪ። ያ ነው ብር የሚያስይዘው። ውጪ ብር አያስይዝም። እሺ ስለዚህ ኮንትራት ነው የምንፈልግልሽ። ኮንትራት ቀራማሽ ተከፍሎ ኢቃማ ተሰርቶልሽ ክትት ብለሽ ተሰሪያለሽ፣ ብርሽን ትይዣለሽ። እሺ እና አሁን የአባትሽን አካውንት ንገሪን። እየጠየቁ ነው። ትናንትና ጀምሮ እናገዛት ያሉ የኔ እናት መስዬ፣ የኔ እናት፣ የኔ ደግ ትናንትና ጊዜዋን ጉልበቷን መስዋዕት አድርጋ ሄዳ ያን ሁሉ አድርጋ አሁን ደግሞ ይኸው የሁላችሁ 600 ድርሃም ስልክ ሴም ካርድ በስሟ ገዝታ ሰጠቻት። እና በእናታችሁ መሲ ብርጅስቶንን ፎሎ አድርጉልኝ፣ አመስግኑልኝ፣ አበረታቷት። ቢዝነሷን እንዲያድግ ቅርንጫፍ ኢማራት ላይ እንድትከፍት እርዷት። እሺ አሁን ወደ ሂዊ ስንመለስ እውነቱን ለመናገር ሂዊ አፏ ባለጌ ነው። ለሰው ክብር የላትም እንጂ መጥፎ ሰው አይደለችም። እውነቱን ስናገር በጣም ብዙ እርዳታዎችን እኔ ቤት ደብተሬ ላይ ስሟ አለ። ብዙ እርዳታዎችን ትሳተፋለች። ግን ከእርዳታው በፊት መቅደም ያለበት ሰው ለሰው ልጅ ክብር ሊኖረው ይገባል። ሰው አታከብር አይደለም። ሀቢባ ፕሊዝ በማርያም ስሜን አይጥፋ ስሜ። እኔ ባለጌ አይደለም። እኔ በጣም ኮኪ ለምን ይቅርታ አልጠየቅሽም ታዲያ? ይሄ ግብዝነት ካልሆነ በስተቀር ለሰው ኮኪ ንጽህናዋ ታወቀች ልጅ። እሺ ለናይጄሪያዊ ሴቶችን ትሸጣለች አልሽ። ላይፉ ላይ 6,000 ሰው ነበረ። በዛ ሁሉ ሰው ፊት ሴት ናት። ስሟ ጠፋ። ነገ ታገባለች እቺ ሴት። ኢንተርኔት የያዘውን ነገር አይለቅም። አጠፋሽ፣ ስሟን አድሽላት። ይቅርታ ጠይቂ ስትባይ ይቅርታ አልጠይቃትም ለምን
ስለተናገርኳት ይቅርታ ጠየኳት። ይቅርታ ትልቅነት ነው። አንቺ ለምንድን ነው ይቅርታ አትጠይቃትም ያልሽው? ለምን ይቅርታ ብትጠይቂ ምን ችግር? የትኛውም ሃይማኖት እኮ ይቅርታን ጠይቁ አይደለም። ሳትበደሉ ተበድላችሁ እንኳን ይቅርታ ጠይቁ ነው የሚባለው። አንቺ በድለሽ ይቅርታ ጠይቂ? እጠይቃለሁ በአግባቡ አግባብ ባለው መልኩ። ይህ አግባቡ እኮ ኮኪ ንጹህ ንጽህናዋ ታወቀ እኮ። እንደገና ትሸጣለች ላልሽው ማስረጃ ካላቀረብሽ ይሄ ሰውን ያለ ማስረጃ መወንጀል ማለት ኃጢአት ነው ራሱ። በተረፈ እኔ እርዳታ ከመስጠታችሁ በፊት ስላላችሁ የሰራተኞቻችሁን ደሞዝ ክፈሉ መጀመሪያ። በየሶሻል ሚዲያው ላይ ለመታወቅና ለመወደድ በየቦታው በየገዝቱ እየገባችሁ እርዳታ ከምትረዱ እርዳታው ይቅርብንና አትርዱንና የሰራተኞቻችሁን ደሞዝ ክፈሏቸው። ሰራተኞቹን ወይ ደግሞ እንደዚህ እንደ ሂዊ ከኢትዮጵያ የምታመጧቸውን በስርዓት ስራ አስገቧቸው። ራናዊ አታሏቸው። ኢቃማ አሰሩላቸው። ቤቴን አልጋዬን ለቅቄ በክብር ማን እንደፈለገው አድርጌ ነው ማኖራቸው። እኔ ደግሞ ይህንን ደግሞ ለማንኛው ዋናው ኢቃማ ነው ማሪ። ተበልቶ ለሚታራ ምግብ ቤትሽ መጥቶ ሰው ምግብ ስላቀረች ለቁም ነገር ነው። በርስቴ ይገባል። ይሄ ያጋጥማል። ክፉ ነች እንደዚህ ነች። ጊዜ ነው እንደ መጀመሪያ ጊዜ ነው ሂዊ በቤትሽ የሰራችዋ ልጅ። እኔ እና አንቺ ሀ ብለን የተዋወቅንባት ልጅ ኦቨርስ ያልገባችሁ ማተሸክል ለምንድን ነው ያንቺ ህይወት ስላልሆነ አቅልለሽ የምታዩ? ለምንድን ነው የእነዚህ ሰዎችን ህይወት ህይወት ነው አረብ ሀገር ላይ ይቺ ልጅ ራናዌ ሆና ብትታመም ከባድ በሽታ ቢይዛት ማን ነው የሚያሳክማት? ኢንሹራንስ ከሌላት ኢቃማ ከሌላት እኔ አቅልያ አላየሁትም። እኔ ጥግ ድረስ ቀላሽ ኖርማል ነው ኦቨርስቴ መግባት እያልሽ ነው። ኖርማል አይደለም። ኔቨር ኖርማል የሰው ልጅ ይሞት የለ እንደ ያጋጥማል። ካጋጠመ ምን ይደረግ? አያጋጥምም። ይኸውልሽ አንዴ ከሆነ ያጋጥማል። መማት በእኛም ራናዌ ያጋጥማል። ሶስት ሰው የመጀመሪያዋ ልጅ ይቺ መስኪ የትናንትናዋ ሜሪ 3 ሰው እሺ፣ ከዛ በላይ ፈጣሪ ያውቃል። እኔ ላየሁት ብቻ በአይኔ ላየሁት 3 ሰው። አንድ ልጅ ያለበት ቤት አልሰራም ብላ እኮ ነው የወጣችው ሜሪ። ከኢትዮጵያ ሳመጣቸው ልንገርሽ፣ ከኢትዮጵያ ሳመጣቸው ከፊል አግኝቼ ነው ማመጣቸው አልሽ፣ ግን ውሸት ነው አይደለም። አምጥተሽ ታስቀምጫቸውና ይመረጡና ወራት ይቀመጡና ኔቨር አምጥቼ ማናቸው መጥተው ይኸው ኢጃዛ ቤት በገዛ ደሞዟ ብር እየከፈለች ይሄ ራሱ ግፍ ነው። የገዛ ደሞዟን የቤት ኪራይ እየከፈለች ኑሪ፣ ይሄ ግፍ ነው። እኔ ይኸውልሽ ግርግር ስላለ ልትጫኝ ምልትይኝ ከፈለግሽ ኦኬ። እኔ ማይሆንን እንጂ እንደውም ምንም ሂዊ እንደውም በጣም ትናንትና ዲስሪስፔክት እያደረግሽ እና ይቅርታ ጠየቅኩ። ሀቢባ ስለ ትላንትና ይቅርታ ጠየቅኩኝ። ኦኬ ስለ ትላንትና ይቅርታ ጠየቅኩ። ግን እኔ እዚህ ጋር ቁጭ ብዬ እንደዚህ አይነት ሰው አይደለሁም። ዝም ልል አልችልም። ልትጫኝ ምናምን ለሽ እንደዚህ አይነት ሰው አይደለሁም። የሰራሽውን ስራ ነው እየነገርኩሽ ያለው። የሰራውነትሽም መስክር ያለው እርዳታ እንደምትረጂ ግን እርዳታው ይቅርብንና የሰራተኞቹ የምታመጫቸው አይበደሉ። ደሞዝ መዳም ስትቆርጥባቸው 2 ሰው የትናንትናዋ ልጅ 600 ተቆርጦባታል። ይቺ ለምን እንዲሰረቡ ብዬ የምነግራቸው ልጆች ነኝ። ማንንም አልበደልኩም። በዚህ እኔ ስብ ሌላ ሰው ሌሎቹ ቀጥ የምታመጪው በቀረ እሱ ሁሉ ቀርቶብን ምትነግሪያቸው ቀርቶብን ምትሰሩ በህገ ወጥ መንገድ ሰራተኞችን ማምጣት ይቁም። ቢሮ የለሽም፣ ቤትሽ ነው የምታመጪው። ስለዚህ አታምጪ፣ በቃ አላመጣም። አዎ ይቅር፣ አታምጪ፣ አንፈልግም። በቃ ያኔ ሰላም እንሆናለን። በተረፈ አሁን ነገ 1450 እና ፓስፖርቱን ለመሲ ስጫት ጨርሰናል። ኦኬ ልውጣ። ቃል እንድትገቢልን እንፈልጋለን ከመውጣትሽ በፊት። ፓስፖርት እናንተ ነው እሱማ ግዴታ ቃል የምትገቢው እንደማታመጪ ከዚህ በኋላ በህገ ወጥ ሰራተኛ። እንዴት አመጣለሁ? ሰራተኛ በህገ ወጥ መንገድ እንዳሁኑ ታመጫለሽ? መምጣት የፈለገ ሰው ካለ አመጣለሁ። መምጣት ከፈለ አለመምጣት የእነሱ መብት ነው። እኔ ደግሞ አመጣለሁ። ካመጣው የእነሱ መብት ነው እንጂ አንቺ በህገ ወጥ መንገድ ትቀጥያለሽ። እንደዚህ ልታመጪ ትቀጥያለሽ። ሳይመን ይሙት አንድ ሰው ይምጣና እኔ ሀቢባ አይደለሁም ፖሊስ ቤትሽ ድረስ ካላኩ እንደዚህ በህገ ወጥ መንገድ እያመጣሽ አውጥተሽ እየጣልሻቸው ባይዘዌ ገላቸውን እንዲሸጡ እያስገደድሻቸው ነው። ምክንያቱም አውጥተሽ ስትያቸው ስራ ከሌላት እቺ ሴት ገላዋን ሽጣ የቤት ኪራይ ለመክፈል ትገደዳለች። እንደዚህ አይነት ነገር ኢማራት ላይ ገላ መሸጥ ሴቶች የተበረታታው በራብ ላለመሞት ነው የበዛው። ምክንያቱም እንደ አንቺ አይነት ሰዎች በህገ ወጥ መንገድ እያመጣችሁ ኢጃዛ ቤት ሰሚ አለኝ አዳማጭ አለኝ ብለሽ ፕሊዝ ስሜን አታጥፊ። አመጣለሁ እያልሽ እኮ ነው። በህገ ወጥ መንገድ ማምጣትሽን አቁሚ። ቢሮ የለሽም፣ ላይሰንስ የለሽም፣ ሰራተኛ ማምጣት
4,000 ድርሃሙን ለሪም ከፈልሻል። ከዛች አበድራኝ አይደለም ወር መጨረሻ ላይ ስለነበረ ወሩ መጨረሻ አበደረችሻ እጅሽ ላይ ስላልነበረ ደሞዝ እስኪደርስ አበደረችሽ። እስከ ወሩ መጨረሻ ጋር ለማበደር እኮ ለምን አንድ ቀን አይሆንም? ማበደር እኮ ማበደር ነው። ዋና ያሉ እንደዚህ ቢሮ ውስጥ ደብድበው እንትን የሚሉትን ለምን አምጥታችሁ ለምን እንትን አትሉ? ስጭኝና ስጭኝ ፎቶ አላት ሁሉም ያውቃል። ወንድ የሆነ ለምን ታውሪ ስጭኝ ስጭኝና ቢሮቸው ተጋለጠፍ ቪዲዮ ልስራ ወይ መጭ አልሰራው ጠይቂኝ። ስጭኝና ቢሮ መረጃ ስጭኝና ቪዲዮ ካልሰራውበት ያለ ቢሮ ያውቃሉ። ለምን አይሰጡሽም? እኔ እኮ ቤቴን ከፍቼ እኮ ሌላ ከምታውሪ አንቺ ራስሽን ወክለሽ ስጭኝና ለምን ብዬ ነው የምናገረው? ሌላ ሁሉም ጸጥ ብሎ ስለምናገር ነው የተቀመጥኩት። እኔ ቤቴን ከፍቼ ላይቭ ላይ ቁጭ በሉ አትስሩ። ተግባር ነው የምንፈልገው። በተግባር ብዙዎቹን አሳይቻቸዋለሁ። ብዙዎቹ አሳየሽ ምን ቤቴን ከፍቼ ደሞዝ አልተሰጠኝም። እንደዚህ ቢሆን እንደዚህ ነው ያለኝን የምትለች ሰጠሽ። እኔ እና አንቺ እኮ የተዋወቅ ነው። ደሞዟን የተበላች ልጅ መጣ ፓስፖርቷን ያሽባት የ4 ወር ደሞዟን ያልከፈልሻት ልጅ መጣ ቤት ያልቅሳ ነው ለማሸማቀቅ ሞክሪ። ሀቢባ የድሮ ታሪክ አንሰች አምኜ መጥቼ ቀርቤ እኮ ተናግሬያለሁ። በቃ እኮ እና ታዲያ መልሰሽ ትክጃለሽ። አሁንም እኮ ምን በደልኳት እኮ እያልሽ ነው እዚህ ጋር። አልካድኩም። ማንም ፈርቼ ለምን እክዳለሁ? ታዲያ ምን በደልኳት አላልሽም? አሁን ሪከርዱ እኮ አለ። ሪከርድ እኮ ያደርጋል እኮ ላይፉ። በደል ማለት እኔ መታወት ሰደኳት ምን አልኳት ጠይቀ በደል ማለት ከኢትዮጵያ 150,000 ከፍላ መጣ ህገወጥ ሆኗ ዋና ካሳ አለመጠየቅሽ በህገወጥ ስለምታመጪ ደሞዝ